يا رمضان سلام مرحب شعب المسلمين رحب هيوات بقرآن سيامر سوا انديت يسكنال يا لمدبا يا رمضان سلام مرحب شعب المسلمين رحب هيوات بقرآن سيامر سوا انديت يسكنال يا لمدبا እንዴት ናችሁ እኮ ስሜታችሁን እንዴት ነው? አዎ ያ ጀዛኩሙላሁ ኸይር። የረመዳን ቀለማት 4 እርቅ ከቁርአን ጋር፣ ይህ ነው የዛሬው ሐሳባችን። ሁለተኛው ምዕራፍ ከተለያዩ ሰርፕራይዞች ጋር ይቀጥላል። ቁርአን የሩህ ምግብ ነው። ቁርአን ለሚያስተነትኑ ተአምር ለተመሩበት ደግሞ ጀነት የሚያደርስ መንገድ ነው። በምንም አይነት የህይወት ጨለማ ውስጥ እንገኝ ቁርአን ከጨለማው ያወጣናል። የልብም የአካልም ህመማችንን ይፈውሳል። መንፈሱ ለደከመ መጽናኛ፣ በወንጀል ለቆሰለ ልብ መድኃኒቱ ቁርአን ነው። የህይወት እያንዳንዱ ላይና ታች እያንዳንዱን መታጠፊያ ለመረዳት ከሚመጣውም ፈተና ነፍስን ለመታደግ ቁርአን የገዘፈ አቅም ይሰጠናል። ከጭንቀትና የመንፈስ ረብሻ ይታደገናል። የፈጣሪያችን የአላሁ ሱብሓነሁ ወተዓላ ቃል ነውና ወደ እውነት ሁሉ ይመራናል፣ ወደ ንጽህና ሁሉ ያደርሰናል። ዛሬ ከረመዳን ቀለማት አንዱና ዋነኛ የሆነውን ቁርአንን እያነሳን አብረን እንውላለን። ሰርፕራይዞቻችን ይቀጥላሉ። እንግዲህ አንደኛውን በተወሰነ መልኩ የተሟላም ባይሆን መረጃ እንዳላችሁ እገምታለሁ። የ15ኛ ዓመት ምናልባትም በተመላላሽ ለ25 ዓመት በአዳሪነት ግን 15 ዓመት የሂፍዝ ትምህርት ሰጥ የነበረ አንጋፋ የሂፍዝ መርከዝ ነው። ኢብኑ ከሲር 70 ተማሪዎቹን ዛሬ እዚህ ያስመርቃል። አንድ ጊዜ 70 ናቸው። 70 ሴቶች አሉ፣ ህፃናት አሉ፣ አዋቂዎች አሉ። ሲመጡ ቆመን ነው የምንቀበላቸው። ቁርአንን የምናከብረው ቁርአንን በልባቸው ያዙ ወጣቶችን ስናከብር ነው። ወላጆች እንዴት አይነት መንፈሳዊ ቅናት እንደሚያድርባችሁ ማየት ጓጉቻለሁ። ከሱም እናስቀድመው ለየት ያለ ሰርፕራይዝ አለን። የረመዳን ቀለማት ውሎ ከቁርአን ጋር ነው ስንለው ከትላንትና ወዲያ ይመስለኛል የሕክምና ትምህርቱን ያጠናቀቀው። ብዙዎቻችሁ ተወዱታላችሁ።